አሰላም አለይኩም ኤቭሪዋን። ዛሬ እንግዲህ በዚህ በተባረከው የረመዳን ወር እንደኛ ጾመው በቂ የመፍቻ ምግብ ለሌላቸው ደካማ ሰዎች ለምን እኔ አላስፈጥርም ብዬ በማሰብ እንግዲህ ዛሬ ጠዋት ላይ ደውዬ ምግብ አዝዣለሁ። አሁን ያንን ምግብ ላመጣ እየሄድኩኝ ነው። አብራችሁን ቆዩ። እንደምታዩት እንግዲህ አሁን ደርሻለሁ። ምግቡ ተዘጋጅቷል። እንደምታዩት ቺክን ብሪያኒ ነው። በጣም ትኩስ ነው። እንግዲህ አሁን ሲምፕል ፕላን ነው ያደረኩት። ይህንን ያዘዝኩት ምግብ ይዤ ሄጄ እዛ መስጊዱ አጠገብ ላሉት ለኔ ቢጤዎች አቅማቸው ለማይፈቅድ ጾም መፍቻ ለሌላቸው ሰዎች ይህንን ምግብ አከፋፍላለሁ ማለት ነው። ከውሃና ከተምርና ከሙዝ ጋር አድርጌ እንግዲህ እንሂድና እዛ ቦታ ምን ይመስላል የሚለውን ደግሞ አብረን እናያለን ማለት ነው። አሁን እንግዲህ ወደ መስጊዱ እየተቃረብን ነው፣ ምግቡን የምናከፋፍልበት ቦታ። ያንን ከማረጌ በፊት ግን እዚህ ጋር ቆምልና ተምር እገዛለሁ። ያው ለመፍቻቸው ግዴታ ተምርና ውሃ ስለሚያስፈልግ ውሃ ገዝቻለሁ። ተምር እየገዛው ነው እዚህ ጋር። ከዛ ደግሞ የያዝኩት ሙዝ አይበቃኝም ብዬ በማሰብ ሙዝም እጨምራለሁ ማለት ነው። ከዛ ተምሮቹን በትንሽዬ ባግ አድርጌ አሽጋቸዋለሁ ማለት ነው፣ ለአንዳንድ ሰው ለመስጠት እንዲመቸኝ። እዚህ ጋር እንግዲህ እንደምታዩት አሁን ሙዝ እየጨመርኩኝ ነው። ይህንን ሙዝ ከጨመርኩኝ በኋላ ሰዓቱም እየደረሰ ስለሆነ ሰብሰብ ብለን እንግዲህ መጀመሪያ አቅማቸው የማይፈቅድ መንቀሳቀስ የማይችሉት ጋር እንሄድና ለነሱ እናከፋፍላለን ማለት ነው። ከዛ የቀረውን ደግሞ ያው ለሌሎቹ እንሰጣለን። ከዛ በሰዓቱ ይደርሳቸዋል ማለት ነው ምግቡ። አሁን ተምሮችን እያሸግን ነው። ተምሮችን አሽገን ሙዞቹን በነጠላ ነጠላ ለያይተን ከዛ ልክ መስገጃ ሰዓት እየደረሰ ስለሆነ አፍጥራቸውን እናከፋፍላለን። እነሱም በሰዓቱ አፍጥራቸውን ይዘው ቁጭ ብለው ወይንም ቤታቸው ገብተው መብላት ይችላሉ ማለት ነው። እዚህ ጋር እንግዲህ አሁን ምን እያልኩኝ ነው? አዘጋጅተን ጨርሰናል። ምግቡም፣ ውሃውም፣ ተምሩም፣ ሙዙም ሁሉም ነገር ተዘጋጅቷል። አሁን የቀረን ከፍ ብለን እዛ መስጊዱ ጋር
ምግቡን ማከፋፈል ብቻ ነው ማለት ነው፣ በሰዓታቸው እንዲደርስላቸው እያልኩኝ ነው። እንግዲህ ይሄ የፋይናል የመጨረሻው ሙዝ ነው። ከዛ እንግዲህ ተሸክምን ምግቡን ይዘን እዛ ጋር ማከፋፈል እንጀምራለን ማለት ነው። ያው እየሄድን ነው ወደ ቦታው። አሁን እንግዲህ እኔ ምንድነው ያሰብኩት መጀመሪያ እዛ መስጂዱ በር ጋር ያሉት አካል ጎደሎች አሉ፣ እነሱ ጋር ሄጄ ለነሱ ለመስጠት ነው መጀመሪያ። ምክንያቱም መሄድ ስለማይችሉ አንዳንዶቹ እግር የላቸውም፣ አንዳንዶቹ እጅ የላቸውም። ከነሱ ጋር ለመጀመር ነው የኔ ሀሳብ። ለነሱ ከሰጠው በኋላ ከዛ የቀሩትን ደግሞ አሰልፌ በመደዳ አንድ በአንድ ለሁሉም እኩል እንዲዳረስ ነበር። ለሁሉም ማዳረስ ባልችልም የኔ ምግብ እስከሚያልቅ ድረስ ተራ በተራ እንደዛ ለመስጠት ነበር የኔ ሀሳብ እንግዲህ። አሁን እንግዲህ እዚህ ጋር ሰብሰብ ማለት ጀምረዋል። ሁሉም ሰብሰብ ብሎ ለኔ ማለት ኦልሬዲ ጀምረዋል። ትንሽ ግራ እያጋቡኝ ነው እዚህ ጋር። እዚህ ጋር እንግዲህ ትንሽ ወከባ ተጀምሯል። እንደምታዩት ወከባ ተጧጡፏል። አንዳንዶቹ ወስደው እንደገና ደግሞ መጥተው ይጠይቃሉ እንደ አዲስ። አንዳንዶቹ ደግሞ ምንም ሳይደርሳቸው እዛው ቆመው እንትን ይላሉ። ብቻ እንዲህም እንዳም እያለን እንግዲህ ያለን ምግብ በሰላም አከፋፍለን ጨርሰናል ማለት ነው። እንግዲህ እንዳልኩት ዋናው ያው
መስጠትና ያለንን ማካፈል የረመዳን ወር ትርጉሙ ይሄ ስለሆነ ዝም ብሎ መጾም መስገድ ዱዓ ማድረግ ብቻ ሳይሆን ካለን ማካፈል ሰደቃ ማውጣት እና ስለሆነ እንግዲህ አላህ ይቀበለን ጾማችንንም ዱዓችንንም ሰላታችንንም ሰደቃችንንም እንግዲህ አላህ ይቀበለን። በሚቀጥለው እንግዲህ ሞር ተዘጋጅቼ ሞር ብዙ ምግብ ይዤ መጥቼ እንግዲህ አሰልፌ በስነ ስርዓት አንድ በአንድ አወጣለሁ ማለት ነው። ለዛሬ ግን አልহামዱሊላህ ረቢል ዓለሚን ደስ ብሎኛል። እንደፈለኩት ምግቡ ተዳርሷል ተሰጥቷል። ምንም እንኳን በስነ ስርዓት በሰልፍ ባይሆንም አንዳንዶቹ ደብል ወስዶ ቢሆንም ዋናው ያው እነሱ መመገብ ስለሆነ አልহামዱሊላህ እንግዲህ በዚህ መልኩ ምግቡ ተሰጥቶ አልቋል ማለት ነው። ደስ ብሎኛል። ለማንኛውም እንግዲህ እንደምታዩት ውዶቼ በዚህ መልኩ ምግቡን አከፋፍለን ጨርሰናል። አልহামዱሊላህ አሁን እኔ ወደ ቤቴ ይሄድና የኔን አፍጥር ደግሞ ከቤተሰቦቼ ጋር እበላለሁ ማለት ነው። ወደ ቤቴ ሄጄ አሁን አፍጥሬን እፈታለሁ። ስለተከታተላችሁኝ አመሰግናለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ባይ